ከረሱል ዓለይሂ ሰላቱ ወሰላም ትላልቅ ሰሃባዎች ውስጥ አንዱ ነው። ሁለተኛው ኸሊፋ ነው። አሚሩል ሙእሚኒን በመባል ይታወቃል። በእስልምና ታሪክ ውስጥ በጣም ታዋቂ ከሚባሉ መሪዎች እንዲሁም በጣም ተጽዕኖ ፈጣሪ ነው። የሂጅራን አቆጣጠር ያመጣው እሱ ነው። በጀነት ከተበሰሩ 10 ሰሃቦች ውስጥ አንዱ ነው። በኸሊፋነቱ ዘመን እስልምና በጣም አድጎ ነበር። ብዙ ሀገራቶችን ከፍቷል። ከነዛ ውስጥ ፍልስጤም ነበረች። በኸሊፋው ላይ 10 ዓመት ከቆየ በኋላ በአቡ ሉዕሉአህ ፈይሩዝ አልፋሪሲ በተባለ አካል ሶላት እየሰገደ ሳለ 6 ቦታ ተወግቶ ከዛ ዓለም በሞት ተለይቷል። ትክክለኛ ስሙ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ይባላል። ነገር ግን ዑመር አልፋሩቅ በመባል ይታወቃል። ምክንያቱ ደግሞ እንደሚከተለው ይሆናል። ከዕለታት አንድ ቀን ከፍ እያለ ሰይፉን እየመዘዘ ረሱልን ዓለይሂ ሰላቱ ወሰላም ለመግደል ፈልጎ እየመጣ እያለ አንዱ ሰው አስቆመውና ሚስቱና እህቱ የአባቶቻቸውን ሃይማኖት ትተው እስልምና እንደተቀበሉ ይነግረዋል። ልክ እንዲሰማ በንዴት በፍጥነት ወደ ቤት ሄደ። በሩንም በርግዶ ከፈተባቸው። ኸባብ ኢብኑል አረት ረዲየላሁ ዐንሁ ቁጭ ብሎ ቁርአን እያስቀራቸው ነበር። ሊመታቸውና ሊበረታባቸው ፈለገ። ድንገት ከመሃላቸው አንዱ ናና ትንሽ ቁርአንን አድምጥ ብሎ ጋበዘው። ልክ ሲሰማ ልቡ ውስጥ የእስልምናና የቁርአን ፍቅር ገባ። ከዛ ለእህቱ ባለቤት የረሱል ዓለይሂ ሰላቱ ወሰላም ቦታን ይጠይቀው ጀመር። ከዛ ዳሩል አርቀም ሄዶ በሩን አንኳኳ። ረሱል ዓለይሂ ሰላቱ ወሰላም በሩን ከፈቱለት። ከፊታቸው ቆሞ ቀጥታ የምስክርነትን ቃል ተናገረ። የዑመር መስለም ለሙስሊሞች ትልቅ ድል ነበር። ከሰሃቦች አንዱ እንዲህ ሲል ተናግሯል። ዑመር ወደ እስልምና ከገባ ጀምሮ አሸናፊዎች ከመሆን አልተወገድንም። ሙስሊሞች ሰላቶቻቸውን ግልጽ አውጥተው ያለምንም ፍራቻና ስጋት ካፊሮች ፊት ከአባው ጋር ሄደው መስገድ ጀመሩ። የዛን ቀን ነበር ረሱል ዓለይሂ ሰላቱ ወሰላም ፋሩቅ ብለው የሰየሙት፣ ሐቅና ባጢልን ስለለየ ማለት ነው። ሌላኛው አባባል ደግሞ ኢብኑ ጀሪር አጠበሪ ታሪክ በሚለው ኪታባቸው ላይ ፋሩቅ የሚለውን ስያሜ ያገኘው ከአህለል ኪታቦች ነው በማለት ይናገራል። የእናቱ ስም ሀንተመ ቢንት ሂሻም ኢብን ሙጊራ ትባላለች።